በጣም ይቅርታ ወንድሜ፣ በጣም ይቅርታ ነው ይሁን ነበር ይቅርታ። ሄይ ማነሽ? ዘርፌ ምንድነው የምትለማመጪው? ጥፋቱ እኮ የሱ እንጂ ያንቺ አይደለም አይደል? ወደ ስራ ምን ነው ተሳሳትኩ ይመስለኛል። ምኑ ላይ ነው ጥፋት? ሳታንኳኳ ማን ግባ አለ? ለነገሩ እንዳንተ አይነቱ ደሃ ስርዓት የት ያውቅና ነው? አሁን እጄ በጥፊ ብዬ ስርዓት ምን እንደሆነ ባስተምራት ደስታዬ ነበር፣ ግን አልችልም። ምክንያቱም እሷ የባለሀብት ልጅ፣ እኔ ደግሞ የሰራሁበትን የምለምን ተራ ሰው ነኝ። ይሁና ቀን እስኪያልፍ ዝቅ ማለት ግድ ነው። ሄ አንተ ምንድነው እንደዚህ ተገትረ የቆምከው? የመጣህበትን ተናግራ አትወጣ? ቤቱን የቀባሁበትን ብር አባትሽ ዛሬ መተው ወሰድ ብሎኝ ነበር። ኦ አንተ ነህ እንዴ ቀለም ቀቢው? አዎ እንደምታዩ ቤታችሁን ውብ አድርጌ ቀቦት እኔ ነበርኩ። ቀብተህ ልብህ ውልቅ ብሏል። ደሞ ይቺን ሰርተህ ልትንዘባነድብኝ ትፈልጋለህ እንዴ? ደሞ ማስቲካ ማይገዛ ገንዘብ ልውሰድ ብለህ በመምጣት ልታፍር ይገባል። ዘመናዊ ሰው አትሆንም እንዴ? ሞባይል ባንኪንግ ምናምን የሚባል ነገር አለ እኮ። የኔማ ቤት ትርፍ ነገር ባንነጋገር ደስ ይለኛል። የሰራሁበትን እየጠየቅኩ እንጂ እየለመንኩ አይደለም። አባትሽ ካሉ ጠሪልኝና ከሳቸው ጋር ልነጋገር። ተው በእናትህ። ደሃ ሲለምን እንጂ ሲቆጣ አያምርበትም። እሺ መጣሁ፣ ጠብቀኝ። ህይወት በፈተና የተሞላች ናት። አብሷ አንሳት ትገኝ። ሁሉም ካንተ የተሻለ መሆኑን ለማረጋገጥ ሲል ሊኮረኩም ይፈልጋል። ከመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ሊቆይ እንጂ መች ይቀራል። በኔ ቦታ ብትሆኑ ምን ታደርጋላችሁ? በጣም የምወደውን አንድ አባባል ልንገርሽ። አህያ ሲረግጥ ደግመህ ከረገጥከው እሱ ሳይሆን አንተ ነህ አህያው ይባላል። እና ምን ለማለት ፈልገህ ነው? ትርጉሙ እንደማሰብ አቅምሽ ይወሰናል። ስለዚህ እንደገባሽ ትርጉሙ yes መላ yes ቲራ yes ይህን እባላለሁ። በላቤ ሰርቼ ማድር ካልደረሱብኝ የሰው ጥግ ማልደርስ ታታሪ ወጣት ነኝ። ቤተሰቦቼ በሕይወት ስለሌሉ በዚህ ምድር ላይ ከወንድሜ ውጭ ሰው የለኝም። የምኖረው ለሱ ስል ነው። ወንድሜ ያለ ልክ ሲጠቀማቸው በነበረው ሱሶች ምክንያት ታሞ ከሞት ነው የተረፈው። በዛ የተነሳ አሁን ላይ ከመሙ በደንብ እስኪያገግም የቤቱን ኃላፊነት የተሸከምኩት እኔ ሆኛለሁ። ዛሬ ልደቱ ነው። ለሥራ ወደ ክፍለ ሀገር ሄጃለሁ ስላልኩት ምንም ነገር ያደርግልኛል ብሎ አይጠብቅም። ስለዚህ ሰርፕራይዝ ላደርገው አስቤያለሁ። ኧረ መስፍኔ በዛሬ ቀን ምንድነው አታስደብረኝ እንጂ ፈታ በይ እንጂ እስቲ ነከስ አድርጊ። እየቃምኩ ነው። ኧረ ናቷ ያገገማ ወንድም ካሁን እኮ መጣ እያልኩኝ ነፍሴ ተጨነቀች። አንተ ደግሞ ፋራውማ በልደቴ ቀን ስራ አለብኝ ብሎ ወደ ክፍለ ሀገር እንደሄደ ስንቴ ልንገር። አቡሙ ደና ከነቱ ቢሆንም ውስጤ ምንም ደስ አላለውም። ሽክክ እያለኝ ነው። ዛሬ ያለማንም ከልከኝ እብድ ስንል እንድናድር ነው ፈልገው። አሁንስ በኔ ቦታ ብትሆኑ ምንድነው? ይኸውልህ ወንድሜ ላስረዳ። ምንድነው የምታሰደህ? ፈረነቴን ወይስ ከኔ እየተደበቀ እኔ እንኳን በስንት መከራ የተወኩትን ሱስ አስፋፍተህ መቀጠልን? አይደለም እኮ ዝም በል።
ዝም በል። ከዚህ በኋላ ድምፅን ከሰማሁት ጉሮሮን በጥሼ ነው የምጥልህ። ተረፍሽ ናትሻ ሲወከንደሩ ጎዳሽ ሊገለኝ ነው እንዴ? ሲጋራ አስጠኝ። አልሰማኝም እንዴ? ሲጋራ አስጠኝ። ስለራሴ ማውቀው እኔ ራሴው ነኝ። መለኮስ ምን ዝም አይልም ሌላው ካላገዘኝ ብናገር ባወራስ ምን ያደርግልኛል? ለእኔ እኔ ያውቃለሁ ተውኝ ይሻለኛል። ማንኛና ነው እኔስ ማጨስ የማቆመው? የትኛው ህይወቴ ሊያጓጓኝ? ወንድሜ ወደ ሱስ ተመልሶ ሞቱን እያፋጠነ እንኳን መሆኑን ካላወቅሁ ምኑ ላይ ነው ወንድምነቴ? ምኑስ ላይ ነው ከክፉ ጠባቂነቴ? ማነህ ቀለም ቀቢው? ማስቲካ ተቀበለ? Yes, 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 mera, yes, 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 tira, yes, 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 snow, yes, 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 fatali, yes, yes, ከዚህ በላይ ምን አለ? ጉስ ጉስ ታይ ብትላከኝ ኖሮ ቲፕ ሰጥ ነበር። ሁሉም ሰው እንደ ጆተኒ በፍራንክ ብቻ የሚሰራ ይመስልሽ? አቤት አቤት፣ ቃላት ማሰማመሩንማ ትችልበታለህ። ይኸውልህ ገንዘብ ካለ ማንንም እንደፈለክ ማድረግ ትችላለህ። እሺ፣ ይሄንን ደግሞ በተግባር አሳያለሁ። ምንድነው ዘንድሮ ባለው የባሰው? ተነገሩ እኔ ምን አገባኝ? ምግባሩ ነው መመዘኛው የሰው ልጅ መዳኛው። ስልኬ የምን ስልክ? ኧረ እኔ ያላየው። ምን ማለት ነው? ምን ሆነሽ ነው? አንተ ወራዳ ሌባ! ካንተ ውጪ ዛጋ ማንንም አልነበረም። አሁኑኑ ስልክ መልስ። በጣም ልክ ያለፍሽ አልመሰለሽም? የታባሽ ተሰቃየሽ? ጭራሽ ልትሰድበኝም ትፈልጋለህ? እንደ ስራሽማ በጥፊ ላጮልሽ ነበር የሚገባው። ለምን አትሞክረውም? ሞክረዋ። ለእንዳንተ አይነቱ ሌባ የማንስ ይመስልሃል? ሴትዮ ችግርሽ ምንድነው? ጤነኛ ነሽ ግን? በእናት ወሬ ማብዛቱን ትተህ ስልክ መልስልኝ። እኔ አልወሰድኩም አልኩሽ እኮ። አሰሚም እንዴ? ቦታው ላይ ካንተ ውጪ ማንንም አልነበረም። የከፋ ነገር ከመፈጠሩ በፊት ስልክ መልስልኝ። ገና ለገና ልብሴ እንደዚህ መቆሸሹንና ዝቅ ብዬ መስራቴን አይተሽ ነው ያለ ስሜ ሰጠሽ? ኧረ ምን አይነቱ የሌባ አይነ ደረቅ ነህ በእናት። አሁን ባሁን ሊሸመጥጠኝ ነው። መልስላት። ምኑን ነው የምመልስላት? ሙርት ይዛለን ያነሳውን ስልክ ነው። የማን ነው ደፋር? ጭራሽ እኔ ነኝ ያነሳሁት። በእናቴ እምልልሻለሁ እሱ ነው ስልክሽን የወሰደው። በጣም ትጫወታለህ እባክህ። ፖሊስ ጥራልኝ። ይሄ ሌባ በዱላ ካልሆነ በምንም አይገባውም። እሺ እሺ። የታባለት ይር መልስላት እንጂ